ሰላም ሰላም ቤተሰብ፣ ዛሬ ደግሞ እንደዚህ የሚያምር ቦታ ልንሄድ ነው። ከዛ በፊት እንግዲህ የማዘጋጅላቸው ለልጆቼ ቁርስ ላሳያችሁ። እህት ወንድሞቼ ሰላም ብያችኋለሁ። እንዴት ናችሁ ማለት ነው። ዛሬ አሁን ፈጠን ያለች ቁርስ ለልጆቼ አዘጋጅቼ በደንብ አቆርሳቸውና ይዣቸው እወጣለሁ። የምወጣበትን ቦታ አሳያችኋለሁ። ከአካባቢያችን ያለ ቆንጆ አየር የምንጠቀምበት ቆንጆ አየር ያለበት ቦታ አሁን ሙቀት ስለሆነ እንሄዳለን። ይሄ እንግዲህ የማዘጋጀው ያለሁት አሁን የዳቦ ፒዛ ነው። ብሬድ ፒዛ ማለት ትችላላችሁ። እንግዲህ ይሄ ሶስ ነው። ቤቴ ራሴ ያዘጋጀው ትንሽዬ ሶስ፣ ትንሽ የቲማቲም ክቸ ተጠቅሜ ማይኑስ ተጠቅሜ፣ ይሄ ደግሞ የቱን ፊሽ ነው። የሱን ዘይት አድርጌ በዚህ ትንሽ የበርበሬና ትንሽ ቅመም እንዲሁም ሳልሳ ያያችሁትን የቲማቲም ስጎ ተጠቅሜ ክቻፕ ልክ እንደ ሶስ ሰራውትና እዚህ ጋር ከማይኑስ ጋር ቀባውት ማለት ነው። ከዛ ማዞረላ እናረግበታለን ማለት ነው። ቆንጆ ፍሬሽ ማዞረላ ኬዝ እናረጋለን። ከዛ ልክ እንደ በላይ ቱንፊሹን አድርገዋለሁ ማለት ነው። ቆንጆ እንደ ፒዛው ይሆንላቸዋል። ቆንጆ ወተት አፈላላችኋለሁ። ይሄን አቆራርሼ እንግዲህ ይዣቸው መድበት ቦታ አሳያችኋለሁ። አብራችሁ ይቆዩ። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ብታበረቱኝ ደስ ይለኛል። ወገኖች፣ ያገር ልጆች፣ ልበቅኖች ሁላችሁ ኢትዮጵያውያን፣ ኤርትራውያን ያገር ልጆች አበርቱኝ ማለት ነው። የተለያዩ ቪዲዮዎችን ይዤላችሁ እመጣለሁ። በዚህ ሚዲያ በዚህ ቻናል እንግዲህ የምግብ ቻናል ነው። የተለያዩ ነገሮች ሊሰሩበት ይችላሉ። የሚሸጡ ማስታወቂያዎች እንሰራለን እና ምግቦች ማሰራት የምትፈልጉ እንግዲህ ጀርመንና አካባቢው በማንኛውም ሰዓት ኮሜንት ጽፋችሁልኝ የምትፈልጉትን ምግብ ላዘጋጅላችሁ እችላለሁ። የጾም ፍስክ ማለት ነው እና ወገኖቼ እንደዚህ አድርጌ አደረኩበት ኬዘ። ከዛ እንግዲህ አሳ አደርግበታለሁ። ይሄ ቱን ፊሹን አደርግበታለሁ ማለት ነው። እና ብዙ አይታያችሁም፣ ግማሽ ግማሽ ሊሆን ይችላል። ምክንያቱም በአንድ እጄ እየቀረጽኩ ስለሆነ ማሳያችሁ። መቅረጫዬ ተበላሽቶብኛል። ቁጭ አድርጌ የምቀርጽበት የነበረ እና ካሜራማን ደግሞ የለኝም። እንግዲህ እስክንላመድና ሞኔታይዝ ከሆነልን ብዙ ችግር አለ። ግን ከዛ በኋላ ያው ያለውን ነገር አይተን ካሜራማንን እናዘጋጃለን። እና ያገር ልጆች እንዲያርጌ እንግዲህ ይህን ለልጆቼ የሚቋጠር በጣም አሪፍ ነው፣ ይወዱታል። እንግዲህ ከሚወዱት ቁርስ አንደኛው ነው ዛሬ ሰራሁላቸው ማለት ነው። እዛ ይህን ቱንፊሽ አረግላቸዋለሁ እንደዚህ። ከዛ የቱንፊሹ ዘይት ያቁላላውበት የአሳ ዘይቱ በጣም ጤና ነው ለልጆች፣ በጣም አሪፍ ነው ማለት ነው። እንዲያርጌ ድርቅ እንዳይልባቸው በላይ ትንሽ የተቁላላበትን ዘይት ትንሽ በዚህ ላይ ቅባት ነገር ፈሰስ አረግበታለሁ ማለት ነው። ከውስጥ ክቻፑና ሶሰው አለ። በጣም ቆንጆ ነው ማለት ነው። እንግዲህ ማይኑዝ ትንሽ አድርጌላችኋለሁ። እስኪ በስል ጠብቀን እናወጣዋለን። እዛ ወተት ነው ያፈላሁላቸው። ቆንጆ ኦርጋኒክ ባዮ ወተት ይወዳሉ። አንዳንድ ኩባያ ሰጣቸዋለሁ። ይኸው እንደዚህ ወጥቷል። እንግዲህ ይሄ እዩት ሲያምር ፒዛ ነው። በከፒዛ አይለይም። በጣም ቆንጆ ነው። ይወዱታል ልጆቼ። ያርጌ እንግዲህ አሪፍ ቁርስ ካቆረሳችሁ በኋላ ከዚያ ከመጫወቻ ቦታው 10 ጊዜ ራበን እያሉ አይረብሻችሁም። በተለይ ኋላ ላይ ምናምን የሚጫወቱ ከሆነ ይርባችኋል። ውጪ ከሚበሉት ከቤት ከሚበሉት ይልቅ ውጪ ላይ የሚገርመው ይበላሉ ልጆች ማለት ነውና ይሄን እንግዲህ የበሉትን በልተው ያልበሉትን ደግሞ ይዤ ሄዳለሁ። ከዛ የሚቀባባ ነገር ምናምን ይዤላቸው ከሄድኩኝ ያን ያለ አይርባቸውም ማለት ነው። እና አሁን በደንብ ቆንጆ ቁርስ ይቆርሳሉ ማለት ነው። እና በፍቅር የሚቆርሱት በፍቅር ነው የሚበሉት። ይሄ ቆንጆ ነው። እንደ ከፒዛ አይለይም። ልክ እንደ ፒዛ ሶስ አድርጌ የሰራውላቸው። ከዚህ ላይ እንግዲህ እንቁላል በላይ ማድረግ ትችላላችሁ። የተለያዩ ስጋዎችን በላይ ጣልጣል ማድረግ ትችላላችሁ። የተለያዩ ኦርጋኒክ የሆኑ አትክልቶችን ማድረግ ትችላላችሁ ማለት ነው። እና በጣም አሪፍ ነው። ከዛ እንግዲህ ወተት እንቀዳላቸዋለሁ። ይሄን ይበላሉ። የተረፈው ይቋጠራል ማለት ነው። ዩቲዩብ ሲያምር
ይሄ ዳቦ ክርስፒ ነው የሚሆነው፣ ደረቅ ነገር ነው የሚሆነው። ከሽ ይላል። ውስጡ ሶሰው አለው። ጣዕሙ ለየት ያለ ነው። በጣም ቆንጆ ነው ማለት ነው ወገኖቼ። በጣም በቀላሉ ቤት ውስጥ የምታዘጋጁት ነገር ነው። ልክ እንደ የፒዛ ሶስ ትንሽ ጭቅጭቅ አድርጋችሁ ባለችው ቅመም ነገር አድርጋችሁ እሱን ወይም ደግሞ ማይኑዝና የክቻፕ ሶስ ብቻ ተጠቅማችሁ እሱን ቅብት ታረጉትና ከላይ ኬዝ አድርጋችሁ ቱንፊሽ ወይም ደግሞ ማንኛውም ነገር ከላይ ጣልጣል አድርጋችሁ በዚህ መልኩ ልጆች ይበላሉ ማለት ነው። እና ፓኒኖ ወይም እንቁላል ሳንድዊች ምናምን በተረፈ ይዛችሁላችሁ ብትሄዱ የበለጠ አሪፍ ነው ማለት ነው ወገኖቼ። ዛይን በላልተን እንግዲህ ወተት ሰጠዋቸው። ከዛ መጣን እዚህ ቦታ ማለት ነው። ይህ ቦታ በጣም ደስ የሚለኝ ራሳችሁን ደስ የምታደርጉበት ቦታ ነው። ራሳችሁን የምትጠይቁበት፣ ስለ ራሳችሁ የምታስቡበት፣ አንዳንዴ ብቻችሁንም ቢሆን እዚህ ቦታ ብትመጡ እድስ ህይወታችሁ እድስ ይላል። ሰው ጓደኛ እናንተን የሚመስል ካለ ደግሞ ከናንተ ከሚመስላችሁ ሰው ጋር ሆናችሁ ብትመጡ ደግሞ አሪፍ ነው ማለት ነው። ልጆቻችሁን ይዛችሁ እንደዚህ አሁን ይሄ ከቅርባችን ከአካባቢያችን ያለ ነው። ከስንት አንድ ነው የምንሄድበት። የሚገርመው አጠገባችን በ10 ደቂቃ ሂደን የምናገኘው ቦታ ነው። ግን ያን ያህል አንሄድም። ያበሻ እንደዚህ አይነት ልምድ የለንም። የሚገርመው ቤት መዋል ቤት በቃ በተለይ በጋ ሲሆን ልጆቹን እንደዚህ አይነት ቦታ ላይ ማውጣት አሪፍ ነው ማለት ነው ወገኖቼ። እና እዚህ ቦታ ሁናችሁ በተለይ ብቻችሁን ስትሄዱ ደግሞ ስለ ራሳችሁ የምትጠይቁት፣ ከራሳችሁ ጋር የምታወሩበት፣ ህሊናችሁን ከእግዚአብሔር ጋር በቃ እድስ እያለ እግዚአብሔር የሚጠይቃችሁ ጥያቄ ካለ እኔ ምንድነኝ፣ በእግዚአብሔር ያለኝ ቦታ ምንድነው፣ በሰዎች ዘንድ ያለኝ ቦታ ምንድነው እያላችሁ የምትመራመሩበት እንዲህ አይነት አየር እየተቀበላችሁ አሪፍ ነው። ልጆቻችሁንም ይዛችሁ የምትጫወቱበት ነው። እና በተለይ ደግሞ ከጓደኛ ጋር እናንተ ጋር የሚሄድ የሚመስል ያልኳችሁ እንግዲህ ብዙ አይነት ሰው ስላለ ብለን ነው። ለሰው ልጅ ቅን መሆን በጣም አሪፍ ነው። ቅኖች እግዚአብሔር በእውነት መድኃኒዓለም የሚጠብቃችሁ ልበ ቅኖች ማለት ነው። ለሰው ደግ የሆናችሁ ሁሉ እግዚአብሔር ልቦናችሁን አያጉድልባችሁ። አንዳንድ ሰዎች ጥሩ ሁናችሁ እያለ ፋት የሚያስተምሯችሁ ሰዎች አሉ። መልካምነታችሁን እንድታጎድሉት፣ እንደ ክፉ ነገር እንድትቆጥሩት ወይም እንደ ሞኝነት እንድትቆጥሩት የሚያስቧችሁ ሰዎች አሉ። እናንተ መልካም ሆናችሁ ዝቅ ብላችሁ ለአንድ ሰው ጫማ ስላሰራችሁ ያ ከነሱ ይልቅ እናንተ ነው ክብር የሚገባችሁ። ምክንያቱም ዝቅ ያላችሁት ከፍ ለማለት ስለሆነ ማለት ነው። እነሱ ግን ዝቅ ስላላችኋቸው ከእግራቸው በታች ወድቃችሁ ጫማ ስላሰራችሁ እናንተን የሚንቋችሁ ብዙ ሰዎች ስላሉ ሰዋችሁን ምረጡ ያልኩት ለዛ ነውና ብዙ ነገር አለ። መልካም ነገራችሁን አሁን አንድ ነጭ ወረቀት ከአንድ ጥቁር ነጠብጣብ ጠብ ባደርግበት ከነጭ ወረቀት ሙሉ ይልቅ የሚታያቸው ለሰዎች ጥቁር ጠብ ያለችው ነጠብጣብ ብቻ ናት። አያችሁ፣ ከብዙ መልካማችሁ ይልቅ ያቺ ጠብ ያለችው ጥቁር ነጠብጣብ ታይታቸው እናንተን ሊያስወግዷችሁ ሊጥሏችሁ ይፈልጋሉ። ስለዚህ እናንተ ግን መልካምነታችሁን አይወሰድባችሁ ወገኖች፣ ያገር ልጆች። ሁሌም ለሰው ልጅ መልካም ሁኑ። መልካም ለሚያስቧችሁም ጥሩ ለሚያስቧችሁም። እነሱ በራሳቸው መንገድ ካልወሰድናችሁ ሊሏችሁ ይችላሉ። የእናንተ ግን የራሳችሁ ዓላማ አላችሁ፣ የራሳችሁ ሰው አላችሁ። እግዚአብሔር መልካምነታችሁን አይወሰድባችሁ ደጎችዬ። እና እግዚአብሔር ፈቅዶ ጎረቤትን የመሰለ ነገር የለም ከሚመስላችሁ ጋር እንደዚህ አይነት ቦታ ላይ ሄዳችሁ ግሪን እያደረጋችሁ ጾም ካልሆነ ጾም ከሆነ ደግሞ ሻያችሁን ንጹህ ሻያችሁን ይዛችሁ ልጆቻችሁን ሌላው ይቅርና ልጆቻችሁን ይዛችሁ ባሎቻችሁን ይዛችሁ በቂ ነው ማለት ነው። ይዛችሁ ፋበሉ በእንደዚህ አይነት ቦታ ላይ ከጭንቀት ከሐሳብ ክፉ ከማሰብ ተወግዳችሁ በእንደዚህ አይነት ቦታ ላይ አሳልፉ ወገኖች፣ ያገር ልጆች ለማለት ፈልጌ ነው። ዛሬ ደግሞ ምን ነው መካሪ ተቀየርሽ እንዴ እንዳትሉኝ። እና ሁሌም ለሰው መልካም ማሰብ አሪፍ ነው ወገኖች፣ ያገር ልጆች። በከፋ ጊዜ ለሀገር ማሰብ ሰው ማለት ጓደኛ ማለት ለሀገር የሚያስብ አንድነትን የሚያስብ ፍቅርን የሚሰብክ
ገባችሁ? ከመጥፎ ነገራችሁ ይልቅ ጥሩ ነገራችሁን የሚያስብላችሁ ነው። ብዙ ጥሩ ነገር አድርጋችሁለት ወይም ደግሞ ለሱ በጣም መልካም በሚባል ደረጃ ከልባችሁ ውስጣችሁ እያወቀው ለሱ መልካም መሆናችሁን እሱ ግን አንዲት ነጠብጣብ እንዳልኳችሁ ከነጭ ወረቀት ጠብ እንዳለችው ያክል ያ መልካሙን ነጩን ንጹህ የሆነው ወረቀት አንዲት ነጠብጣብ እንደሚያበላሸው ሁሉ የሚያበላሽ መስሎ የሚታያቸው ሰዎች ያችን ብቻ ፍቀው ሊያወጡላችሁ ይፈልጋሉ። የነሱ ግን ቢታይ ቢገለጥ ደግሞ ነጭ በሙሉ ጠፍቶ ጥቁር ነጠብጣብ ብቻ ይሆናል ማለት ነው። እና እንዲህ አይነት ሰዎች ከተቻላችሁ በፍቅር ለመመለስ መሞከር፣ ካልተቻለ ደግሞ ራሳችሁን መሆን ነው። ማንንም ላለመሆን ራሳችሁን መሆን። በተመለከታቸው ባዩበት ወረቅ አይተውታል። እናንተ ደግሞ ራሳችሁ የምታውቁት በእናንተው መልክ ነው ማለት ነው። ስለ ግዴታ እነሱን ልሁን ብላችሁ ያን ሰው ካልመሰልኩለት የሱን ካልተከተልኩ ብላችሁ አትታክሩ። ልበቅኖችዬ ማለት ነው እንጂ ለሌሎች አይደለም። ልበቅኖች ማንም ስላልተቀየመ ሳይሆን እናንተ ለዛ ሰው ልጅ ምን አስተሳሰባላችሁ? እናንተ ለዛ ሰው ምን አስተሳሰባላችሁ? ሁሌም መልካም አስቡለት፣ ሁሌም ደግ አስቡለት፣ ሁሌም ደግ ሁኑለት። ከዛ በታች ግን ሊረግጣችሁ የፈለገውን ቦታ አትስጡት ማለት ነው። እና እንደ አይነት ቦታ ሄዳችሁ ዘና ብላችሁ አንድ ሰው ሁለት ሰው ወይም ራሳችሁ ብቻ ፈጣሪን እየጠየቃችሁ የእግዚአብሔርን ድንቅ ስራ እየታምር ተፈጥሮውን እያደነቃችሁ የምትሉበት እንዲህ አይነት ቦታ ይስጣችሁ። በአካባቢያችሁ ባለ በተለይ ጀርመን አሁን በሰመር ላይ በጣም ደስ የሚለኝ እኔ ብቻዬን እንኳን ስሄድ ዘና ብዬ በጣም እኔ የተፈጥሮ አድናቂ ነኝ። በነገራችን ላይ እንደዚህ ኦርጋኒክ የሆነ ተፈጥሮ ግሪን ነገር በጣም ነው የማደንቀው። እና ደረቅ ቦታ አልወድም፣ ደረቅ ሰው አልወድም፣ ክፉ ሰው አልወድም። እውነት ለመናገር እግዚአብሔር ነው የምነግራችሁ። መልካም ሁኜ ልቤን ከፍቼ ቀርበዋለሁ። ከቀረበኝ ለሱ በቃ ቢረግጠኝ አያመኝም፣ መልካም ሆኖ ከቀረበኝ ማለት ነው። ከዛ ውጭ ግን ውስጡ ቃሬዛ የሆነ ሰው ደግሞ አልወድም። ገብታችኋል አይደለ? ስለዚህ መልካሙን ሁሉ ይግጠማችሁ የሀገር ልጆች፣ ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን አገራችሁን የምትወዱ ለሀገር መሬት ያብቃችሁ። ቅድስት ሀገር ኢትዮጵያን ተንሳይዋን ያሳያችሁ። ሀገራችን ተንሳይ ያላት እንደዚህ የምትሆንበት በሰላም የምንሆንበት ሀገር ተሰብስበን ያለ ዘር በአንዲት ሀገር በአንዲት ባንዲራ የምንመሰጋገንበት ጊዜ ያምጣልን ወገኖች። ከጎሳ ተለይተን ከብሔርተኝነት ወጥተን ከጎጠኝነት ወጥተን ከጦርነት ወጥተን እንደዚህ ልጆቻችን በየቦታው ሳይደነግጡ ድሮን ሳይፈሩ ጫካ በዚህ ምን መጣብን ሳይሉ የሚሯሯጡበት ሀገር አንድነት ይፍጠርልን። ኢትዮጵያውያን ወገኖቼ ከክፉ ነገር መልካም ነገር በጣም አሪፍ ነው። የሀገር ልጅ ይጠቅማል እንጂ አይጎዳም። መልካም ማሰብ መልካም ነገር ይገጥመዋልና ዛሬ እንግዲህ ሰባኪ ሞኝባችኋለሁ። እዩት እስኪ ቦታ አያምርም? እኔ እንደዚህ አይነት ቦታ ከሄድኩኝ በእውነት ራሴን ድስ ብዬ አሁን ለምሳሌ እኔ ጓደኞቼን ትቼ ነው እየቀረጽኩ ያለሁት። አብረውኝ ያሉትን ሻይ ምግብ አዘጋጅተናል፣ ቁጭ ብለናል። በጣም አሪፍ እያወራን እየተዝናናን ያለ ነው። ግን እኔ በቃ እንደዚህ አይነት ነገር ስለማደንቅ በቃ ወጣ ብዬ እየቀረጽኩኝ ዝም ብዬ ባዶም መሬቱንም እየቀረጽኩኝ ራሴ ጋር ብዙ ጥያቄዎች በውስጥ እየተመላለሱ ስለነበር በቃ እንደዚህ ደስ ይለኛል። እንዲህ አይነት መልካም ቦታ ላይ ራሳችሁን የምትፈትሹበት ነው፣ ፈጣሪ የምትጠይቁበት ነው። ማለት ግድ ቤተክርስቲያን ምናምን ሳይሆን ጌታዬ ሆይ በቃ ብላችሁ ስለ ራሳችሁ የምትጠይቁበት ከፈጣሪ ጋር የምታወሩበት ቦታ ነው አንዳንዴ ማለት ነውና አሪፍ ቦታ ነው ወገኖቼ። እንዲህ አይነት መዝናኛ ቦታ ያላችሁ ወጣ ብላችሁ በተለይ ሙቀት እንደዚህ ከሆነ አሁንኛ ሙቀት እየመጣ ነው። ሰመር ላይ ሲሆን ጀርመን በጣም ደስ የምትለው ሀገሯ በጣም ግሪን ናት። በቃ ግሪን ሁሉ መሬቱ ደስ የሚል ነው። በክረምት ደግሞ ታውቁታላችሁ ሰማይና መሬቱ አይለይም፣ በረድ ነው ማለት ነውና
በዚህ ሰዓት ግን ወጣ ብላችሁ እንዳልኳችሁ ከመሰላችሁ ሰው ጋር ሁናችሁ ዘና ፈታ በሉ እላችኋለሁ። የአገር ልጆች መልካሙን ሁሉ ይቅጠማችሁ። ይሄንን ስታዩ ደግሞ አሁን እኔ እንዲህ አይነት ቦታ ቆንጆ ነገር ሰላም ያለበት ነገር ሳይ ዳይሬክት የሚሄደው ወደ ሀገሬ ነው። እኔ እንዴት እንደሆነ አላውቅም። እስብ የማደርገው ኢትዮጵያን ነው። በተለይ አሁን ያለንበት ሁኔታ ከኑሮ ውድነቱ በላይ ጦርነቱ፣ ከጦርነቱ በላይ ዘረኝነቱ፣ ከዘረኝነቱ በላይ ደግሞ እርስ በርስ አለመስማማቱ፣ ወጥቶ መግባት ማቃቱ፣ ይሄ ሁሉ በጣም ያሳስባልና ከሰው ሀገር እንደዚህ ዘና ብለን ወተን እየገባን እንደፈለግነው እየበላን እየጠጣን ያው እንደምታዩ ሻያችን ይዘን ምናችን ይዘን ነበረ። እኔ ሰው ብዙ ላለመቅረጽ ሻዩን ብቻ ላሳያችሁ ብዬ ነው። የተለያዩ ምግቦች አሉ ለልጆች ለኛም ይሆን ይዘን ፈታ ብለን ሻያችን እየጠጣን ነበርና እግዚአብሔር አምላክ መልካሙን ያምጣልን እላችኋለሁ። ደህና ሁኑልኝ ወገን።